ውለታው ያለልኝን ሰው አላፈቅረውም። ሆኖም ውለታው በጣም ስለከበደኝ ከምወደው ሰው ጋር መሆን አልቻልኩም። ይህም ሁኔታ በእጅጉ እያመመኝና እያሰቃየኝ ይገኛል። በጣም ጨንቆኛል። ልቤ ተከፍሏል። ማን እንደምመርቅ አላውቅም። ሰላም ውድ የቻናላችን ተከታታዮች፣ እኔ ይወባላለሁ። አሁን በጣም ያሳዘነኝን አንድ ታሪክ ቴሌግራም ቦታችን ላይ ተላከ ነውና እሱን ካፍላችሁ እስኪ ሼር ላድርጋችሁና እስኪ እንሂድ ወደ ታሪኩ። እሺ ታሪኩ ይሄ ነው። አማክሩኝ። በፊት ላይ ከልጅነቴ ጀምሮ በጣም ማፈቅረው ልጅ አለ። አምላኬን እንዲያደርገው ፕሬ አደርጋለሁ። ሳላየው ስቀር በጣም ነው ማነባው። በጥቂቱ ፍቅሬን እንድልግለጽ እንጂ ቢወራ አያልቅም። ማፍቀሬን የተማርኩት በሱ ነው፣ ሌላ ሰው አላውቅም። እና እሱን ለማናገር ብዙ ጣርኩኝ፣ አልተሳካም። እሱም ዩኒቨርሲቲ ሄደ። ቢሆንም ሁሌ ጠብቀው ነበረ። ከዛ ግን የሴት ጓደኛ እንዳለችው ሰማው። ያኔ ተስፋ ቆረጥኩኝ። እኔም በአጋጣሚ ከተዋወቅኩት ሰው ጋር ፍቅርን ጀመርኩኝ። ከኔ ከቦይፍሬንዴ ጋር በጣም ብዙ ነገር አሳልፈናል። ከፋን በላይ ነው እሱ የሚሆንልኝ። ምን ልበላችሁ፣ በጣም ነው የሚያፈቅረኝ ጥግ ድረስ። ከዛ ግን ያ ልጅ ከዩኒቨርሲቲ መጣ። እናም በአጋጣሚ ተዋወቅን። ከሱ ጋር ስተዋወቅ ቦይፍሬንዴን እንደማልወደው እና ያኔ ብቸኝነቴን ለመርሳት አብሬው እንደሆንኩኝ ታወቀኝ። ከዚህኛው ጋር በጣም ከምላችሁ በላይ ተግባባን። አምላክ ጸሎቴን የሰማኝ መሰለኝ። ግን እዚህ ጋር ምንም አይነት ሪሌሽንሺፕ አልጀመርኩም። ኮዝ ቦይፍሬንድ ላይ መድረው አልፈልግም። እሱ ለኔ በጣም ብዙ ሆኖልኛል። እድሜን ሙሉ የማይከፈል ውለታ ብተወው ራሱን ያጠፋል፣ በጣም እርግጠኛ ነኝ። እና ምን ላድርግ ይላል ታሪኩ። ታሪኩ ይህን ነው። ከስር የተሰጡ ኮሜንቶች አሉ ማለት ነው። እናንተም የተሰማችሁን ሀሳብ መስጠት ደስ ይለኛል።